እስኪ ዛሬ ገበያ ይዣችሁ ልሂድ። አብረን ገበያ እንውጣና ገበያ ስትገበያዩ አስፈላጊ የሚባሉ ቃላቶችን እናያለን ማለት ነው። እስከዛው ድረስ ግን ቤተሰብ ካልሆናችሁ ቤተሰብ መሆን እንዳትረሱ። ሰብስክራይብ ያደረጋችሁ ይሄ ቪዲዮ ይጠቅማል ለምትሉ ሰው ደግሞ ሼር ማድረጋችሁ እንደ ሁልጊዜው እንዳትረሱ። እሺ ገበያ ከራሱ ከቃሉ እንጀምርና ገበያ ለማለት ዕዳጋ ሲሆን ብለን አይተናል አይደለ? የሰኞ ገበያ። ስለዚህ ገበያ ዕዳጋ ነው ማለት ነው በትግርኛ ዕዳጋ። እሺ ገበያ እንሂድ፣ ዕዳጋ ንኽድ፣ ዕዳጋ ንኽድ ወይ ደግሞ ዕዳጋ ንውረድ ይባላል። ዕዳጋ ንኽድ ወይም ዕዳጋ ንውረድ ካላችሁ የሆነ ሰው ገበያ እንሂድ እያላችሁ ነው ማለት ነው። በጣም አሪፍ። ቅርብ ነው የምትሄዱበት የገበያ ስፍራ ብለን እናስብና ግን ደግሞ የታክሲ አማራጭም አለው። ስለዚህ እሞ በእግርና ንኸድ ካላችሁ እና በእግራችን እንሂድ ወይስ እያላችሁ ነው ማለት ነው። እና በእግራችን እንሂድ እሞ በእግርና ንኸድ። እሺ ከዛ ወይ ፀሓይ እየረ ታክሲ ንጠቐም፣ አረ ፀሓይ እዩ ታክሲ ንኸድ ከተባላችሁ ደግሞ አረ ፀሐይ ነው በታክሲ እንሂድ እያላችሁ ነው ማለት ነው። ስለዚህ ደረሰ ገበያ ቦታ ገባል። ለመግዛት የምትፈልጓቸው ነገሮች ይኖራሉ። እስቲ ዘወር ወሬ ልናንረአ መጀመሪያ ትላላችሁ። እስቲ ዘወር ወሬ ልናንረአ መጀመሪያ እስኪ ዞር ብለን እንዲህ መጀመሪያ ከመወሰዳችን ወይም ከመግዛታችን በፊት ምን አለ ምን የለም የሚለውን ማለት ነው። እንደሱ መጠቀም ትችላላችሁ። አትክልት ተራ ሄዳችሁና የምትገዙት ምንድን ነው? ጥቅል ጎመን ምን እንደሚባል የሚያቅሰዋል? ጥቅል ጎመን እሺ ጥቅል ጎመን ጥቅልል ጎመን ይባላል። ከዛ ደግሞ ካውሎ ይባላል። ጥቅልል ጎመን ወይም ካውሎ ካላችሁ አሪፍ አግኝታችሁታል ማለት ነው። ጥቅል ጎመን ስንት ነው በሉኝ እስኪ። ጥቅል ጎመን ስንት ነው? ካውሎ እንዳዩ ወይ ደግሞ ጥቅልል ጎመን እንዳዩ ትላላችሁ። ወይ ደግሞ እየነካችሁት ከሆነ እዚህ እንዳዩ ዋጋው ማለት ትችላላችሁ። ይሄ ስንት ነው ዋጋው እንደማለት ማለት ነው። ስለዚህ አንዱ 80 ብር ነው አላችሁ። 80 ቅርሽ እዩ ካላችሁ 80 ብር ነው አላችሁ ማለት ነው። ከነበረው ዋጋ ትንሽ ለውጥ አለው ተወዷልና እናንተ ደግሞ አረ ተወዷል በሉኝ እስኪ። አረ ተወደደ አይቀንስም በሉኝ። አረ ኸቢሩ አይቀንስም ኸባሪው ካላችሁ ደግሞ አረ ውድ ነው እንደማለት ነው ማለት ነው። አረ ኸባሪው ቀንስ ካላችሁ ደግሞ አረ ውድ ነው ቀንስ ማለታችሁ ነው ማለት ነው። በቃ እሺ 10 ብር ልቀንስላችሁ ይላል ሻጩ። እስኪ እቺ በትግርኛ ሞክራት። በቃ ነው። እሺ በቃ 10 ቅርሺ ቀንሰልከን እየ ወይ ደግሞ በቃ 10 ቅርሺ ቀንሰልከን አለ። በቃ 10 ብር ልቀንስላችሁ እንደማለት ነው። ይሁን በቃ ስጠን፣ ይሁን በቃ ሀበና ስጠኝ ማለት ሀበኒ ነው ብለናል። ስጭኝ ደግሞ ሀብኒ። ሴቶች ከሆኑና ወይ ደግሞ ትልቅ ሴት ከሆኑ ሀባኒ፣ ትልቅ ወንድ ከሆኑ ሀቡኒ እናደርገዋለን ማለት ነው። በእድሜ ስንለያየው ሀበኒ ለወጣት ወይ ደግሞ ለትንሽ ሰው፣ ሀቡኒ ደግሞ አንቱ ለሚባሉ ሰው ደግሞ ከሆነ የምንጠቀመው አንቱ የምንላቸው ወንድ ከሆኑ ሀቡኒ ነው የምንለው። ሀበኒ አንልም፣ ስጠኝ አንልም፣ ይስጡኝ አይደለም የምንለው። ይስጡኝ ለማለት ከፈለጋችሁ ሀቡኒ ትጠቀማላችሁ። ለሴት ከሆነ ደግሞ ሀባኒ፣ ሴት ሆነው ትልቅ ከሆኑ ሀባኒ ትላላችሁ። እሺ ሀባኒ ለትልቅ ሰው ሴት፣ ሀቡኒ ለትልቅ ሰው ወንድ፣ ሀበኒ ለሴትና ለወንድ መጠቀም እንችላለን ማለት ነው። በጣም አሪፍ። ስለዚህ የሚሸጥላቸው ልጅ ወጣት ከሆነ እሺ በቃ ሀበኒ ትላላችሁ ማለት ነው። ወጣት ሴት ከሆነች ደግሞ እሺ በቃ ሀብኒ ይመችህ ማለት ትችላላችሁ። ይመችህ በቃ ስጭኝ ማለት ከፈለጋችሁ ማለት ነው። በጣም አሪፍ ተስማምተናል። ዋጋ አስቀነስን፣ ተደራደርን ማለት ነው። ኃይለኛ ተከራካሪ ናችሁ ለማለት ደግሞ ከፈለጋችሁ ኃያል ተከራካርቲ ኢኽን ማለት መጠቀም ትችላላችሁ ማለት ነው። እሺ ከዛ 100 ብር ሰጣችሁ ማለት ነው። እናንተ 100 ብር ከፈላችሁና መልስ አላችሁ አይደለ? መልስ አለኝ አይደለ ማለት ከፈለጋችሁስ 100 ብር ሰጣችሁ፣ የ80 ብር ዕቃ የገዛችሁት መልስ አለኝ አይደለ? መልስን መጠቀም ትችላላችሁ። ከዛ
ሳላችሁ አይደለ? አዎ ይላችኋል። እወ ከክል ካለ አዎ እሰጡታለሁ ማለት ነው። እወ አዎ እሺ በቃ በመልሱ ቃሪያ ስጠኝ። በመልሱ ቃሪያ ስጠኝ በሉኝ። እናንተ ደግሞ ቃሪያን የሚያውቃል? እሺ ቃሪያ 1 2 3 ቃሪያ ራሱ ቃሪያ ለማለት ትግርኛ ውስጥ ያገለግላል። ነገር ግን ጉዕ ትክክለኛው ቃል ግን ጉዕ በርበረ ጉዕ ወይ ደግሞ ጉዕ ይባላል። አትጉዕ በርበረ ሳኻይነ ዘረ የሚለው ዘፈን ማለት ነው። ጉዕ በራሱ ያልበሰለ ጥሬ ማለት ነው። ግን ቃሪያ ማለትም ጉዕ ማለት ነው። ጉዕ ወይ ጉዕ ቃሪያ ማለት ነው። ስለዚህ በቃ በመልሱ ቃሪያ ስጪኝ ደግሞ ማለት ከፈለጋችሁ ለወንድ ሀበኒ ነው ብለናል፣ ለሴት ሀብኒ። ስለዚህ በቃ በመልሱ ጉዕ ሀብኒ ካላችሁ በቃ በመልሱ ቃሪያ ስጪኝ ያላችሁ ነው ማለት ነው። በጣም አሪፍ። ስታዩት ቃሪያው ብዙም አላማራችሁ እና የሚያቃጥላል መሰላችሁ ምን ብላችሁ ትጠይቃላችሁ? ቃሪያው ግን ያቃጥላል ይዋዳድ ግን የቃጥል ግን ይባላዕ ግን መጠቀም ትችላላችሁ። ገበያ ውስጥ ያሉ ደግሞ ሌሎች ቃላቶች ርካሽ፣ ውድ፣ ከባድ ነው ብለናል አይደለ? ውድ ከባድ ነው። ርካሽ ነው ማለት ከፈለጋችሁ ደግሞ ርካሽ ወይ ደግሞ ሕሳር እዩ ካላችሁ ርካሽ ነው እያላችሁ ነው ማለት ነው። የምታውቁት እቃ በጣም በተጋነነ ዋጋ ከጠሩላችሁ ከመቼ ነው የጨመረው ለማለት ስትፈልጉ ምን ትላላችሁ? አረ ካብ መዓስ ዝኽሎ ወሲኹ፣ አረ ከምን ነው ላይ ጨመረው ማለት ትላላችሁ። ይሄማ በጣም ውድ ነው፣ አረ እዚማ ከባድ እዩ፣ እዚህማ ከባድ እዩ፣ ይሄ ግን ቆንጆ ነው ዋጋው፣ እዚህ እኮ ጽባው ዋጋው። በጣም አሪፍ። እሺ ከዛ ገዛችሁና በቃ አትጥፉ እያላችሁ ነው። በቃ አትጥፉ፣ በቃ አይተጥፋ፣ በቃ አይተጥፉ ወንዶች ከሆናችሁ፣ በቃ አይተጥፋ ሴቶች ከሆናችሁ። ከዛ ደግሞ አንድ ወንድ ብቻ ከሆነ በቃ አይተጥፋ፣ በቃ አትጥፋ ለማለት ከፈለጋችሁ። እሺ ደንበኛ እንሆናለን በቃ ብላችሁ ነው የፈለጋችሁ። ደንበኛ እንሆናለን በቃ ደንበኛ እንሆናለን በቃ። እቺን ደግሞ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን ደግሞ ትግርኛ የመማር ፍላጎት አላቸው ቢያዩት ይጠቀሙበታል ለምትሏቸው አካባቢያችሁ ላይ ላሉ ሰዎች በሙሉ ለምታውቋቸው ሰዎች በሙሉ ላኩላቸው። ሰብስክራይብ፣ ሼር፣ ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። አብረን ትግርኛን በደንብ እንችላለን። የዋዊቱ ቤተሰብ ሆኖ ትግርኛን አለማወቅ አይቻልም። አመሰግናለሁ። ያቀኔ የለኝ